እኔ የምልህ እና ጥምቀት እንዴት ነበር? ኧረ በጣም ምርጥ ነበር። እንዴት ነው ታዲያ ሎሚ ምናምን አልወረወርክም እንዴ? ምን እባክህ ሎሚ ተወዷል፣ ከየት ይመጣል? እና ተውከው? እሱማ ምን ተዋለሁ፣ እንደምንም ብዬ ተበድሬ አንድ ሎሚ ገዝቼ ወሮሮዬ ነበር፣ አልተሳካልኝም እንጂ። ምን ነው ሳትካት እንዴ ስትወረወር? ምን ስታታለሁ መሀል ግንባሯን ብዬ ጸጣለችብኝ እንጂ። እንዴ አንተ ደረቷ ላይ አትወረውርም ነበር እንዴ? እባክህ ልጅቷ ደረት የላትም። በዛ ላይ አንጎሏን ባገኘው ስለኔ ማሰብ ትጀምራለች ብዬ ነበር፣ አልተሳካልኝም። ያው አፋፍሼ ሆስፒታል ወሰድኳት። ምንድነው ያሉት እባክህ የሆነ ሎሚ ወረወረብኝ ዝም የሚባል የአእምሮ በሽታ ይዟታል፣ አንገቷን መቆረጥ አለበት ምናምን ያሉኝ እንጂ ደህና ናት። ደህና ናት? ምኑ ጋር ነው ደህንነቷ? አዎ ደህና ናት። ምን አንገት ቢቆረጥ ዋናው ጤና ነው እባክህ። አይደል? ወይ ጉድ! እና ቆይ ሌላስ ምን አጋጠመ? አረ ሌላው አሪፍ ነው። ትንሽ እንደው ጸበሉን በደንብ አልተረጨሁም እንጂ። እንዴ ከነጠላ አልፎ ጃኬትን ስትጨምቃ ላይ የሆነ ነበር እንዴ? አንተ ምን ሆነ ነው? ጃኬቴና ሱሪ ብቻ እኮ ነው የበሰበሰው። ቲሸርቴና ካልሲን መች አገኘው? ካልሲ? ኧረ ጉድ ነው ዘንድሮ። ታዲያ ምን እንዴ አውለቀህ እጅን ከፍ አድርገህ አታስረጨውም ነበር? አዎ እሱማ እንደዛ ላደርግ ሞክሬ ነበር። ምን ታደርገዋለህ ታዲያ? ጫማዬና ስልኬን ሰረቁኝ እንጂ። እሰይ ደስ ይላል። ምን አልከኝ? ማለቴ ያስጠላል። እንዴት ሰረቁ በእናትህ? አዎ በእናትህ ሰረቁኝ። እኔ እኮ ስልኩ አይደለም የሚቆጨኝ ታውቃለህ? አይ እንግዲህ ምን ፋይሉ ነው ልትል ነው? ኧረ አይደለም ከቨሩ የማይገኝ ከቨር ነበር ታውቃለህ? እና ታዲያ አንተስ እንዴት አሳለፍከው? አይ እኔ እንኳን እንዳንተ አድቬንቸር ፊልም አልሰራሁም። በሰላም ነው የጨረስኩት። ባይሆን ትንሽ ፀሐዩ ያስቸግር ነበር።